አብዛኞቻችን በተለይ ደግሞ እኛ ሀገር ጆላይን ስለሚባለው መስል ምንም ነገር አናውቅም። እኛ ሀገር ጆላይንን እንደ መስል ከመረዳት ይልቅ የድህነት መገለጫ ወይም ደግሞ አንድ ሰው ሳይስማማው ሲቀር የሚወጣ ምልክት አድርገን ነው የምናየው። ይህ አስተሳሰብ ግን ፍጹም ስህተት ነው። ምክንያቱም ይህን የሚናገሩ ሰዎች በደንብ ጆላይን የሚባለው መስል ስላልተረዱትና በጣም አትራክቲቭ የሚባሉ ሰዎችን በደንብ በትኩረት ስላልተመለከቱ የመጣ አስተሳሰብ ነው። እንዲያውም አንዳንድ ሰዎች ይህ መስል እንዲወጣላቸው ከመፈለጋቸው የተነሳ ከባባድ የሚባሉ ሰርጀሪዎችንና ቀዶ ጥገናዎችን ሲያደርጉ እናያቸዋለን። ብዙ አክተሮችም ጆላይን እንዲወጣላቸው ዶክተሮቻቸውን ሲያማክሩና የተለያዩ እንቅስቃሴዎችን ሲመክሩ ተመልክተናል። ምናልባት ለዚህ ጡንቻ ወይም ደግሞ መስል አዲስ ሆናችሁ ሊሆን ይችላል። ጆላይን የሚባለውን ቃል ራሱ አሁን ሰምታችሁት ሊሆን ይችላል። ግራ ይግባችሁ። በዚህ ቪዲዮ ጆላይን ማለት ምን ማለት እንደሆነ፣ ጆላይን ብለን የምንጠራው ምስል የቱ ጋር እንደሆነና የጆላይን ጥቅም የሚሰጠን ገጽታና እይታ ምን አይነት እንደሆነ በሰፊው ገብተን በዚህ ቪዲዮ እናያለን። ሙሉ ለሙሉ ይህንን ጥቅም ከተረዳችሁ በኋላ ጆላይን ማሳደግ ከፈለጋችሁ ምን ማድረግ እንዳለባችሁም በዚህ ቪዲዮ አዘጋጅተንላችኋል። እስከ ቪዲዮ መጨረሻ ድረስ ተከታተሉት። እንደተለመደው የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በመጀመሪያ ጆላይን ብለን የምንጠራው መስል ራሱ የቱ ጋር ነው የሚገኘው? ጆላይን ብለን የምንጠራው ለምንድን ነው? በተለምዶ ጆላይን ብለን የምንጠራው መስል ከአንገታችን ከፍ ብሎ በማንጋጋችን ስትሬት የሚገኘው አካባቢ የሚወጣ ጡንቻ ነው። አብዛኛው ሰው ጥርሱን ጨምደድ ሲያደርግና ሲናደድ የሚወጣው ጡንቻ ጆላይን ብለን እንጠራዋለን። ወይ ደግሞ ይሄ ቀጥታ መስመር ቀጠን ያለ ፊት ላይ የምናየው ጡንቻ ጆላይን ብለን እንጠራዋለን። እውነቱን እንነጋገር ከተባለ ይህንን መስል ብዙ ሀበሻ ላይ ልናየው እንችላለን። ምክንያቱም ሀበሻዎች በባህሪያችን ቀጠን ያለን ስለሆነና ፊታችንም ላይ ፋት የሚባል ወይም ደግሞ ስብ የሚባል ነገር ስለሌለ ያ ጆላይን ብለን የምንጠራው መስል ሞር ዲፋይንድ ሆኖ ይታይልናል። ነገር ግን ሀበሻ ላይ የምናየው ጆላይን እና ሌላ ፈረንጅ አክተሮች ላይ የምናየው የጆላይን አቀማመጡ አንድ አይነት አይደለም። ለዛ ነው ብዙ ጊዜ ሰው ሲከሳና የሆነ ህመም ሲያጋጥመው ይሄ ጆላይን የምንለው መስል ሞር ጎላ ብሎ የሚታየው። ያ ግን እንደምንፈልገው አይነት ጆላይን አይደለም ይወጣለን። ያ ጆላይን የሚያሳየው አለመስማማትን፣ መታመምን ወይም ደግሞ መክሳትን የሚያሳየው። እኛ ግን የምንፈልገው ያንን አይደለም። እኛ የምንፈልገው አክተሮች ወይም ደግሞ አትራክቲቭ ወይም ደግሞ ማራኪ ናቸው ብለን የምናስባቸው ሰዎች የወጣላቸውን ወንዳ ወንድ ኮንፊደንትና በጣም በራሳቸው የሚተማመኑ አርጎ የሚያሳያቸውን የጆላይን ቅርጽ ነው የምንፈልገው። ያንን እንዴት መገንባት እንዳለብን ነው በዚህ ቪዲዮ የምናየው። የሚገርመው ነገር አጠቃላይ ሰውነታችን ላይ ወይም ደግሞ ፊታችን አካባቢ ስብ የሚባል ነገር ካለ ጆላይን ብለን የምንጠራውን መስል በጭራሽ ልናየው አንችልም። ጆላይናችን እንዲታይ ከፈለግን የመጀመሪያው እርምጃ የሚሆነው መክሳት ወይም ደግሞ ስብን ማቃጠል ነው። እንደ ሳይንሱና እንደ እውነታው ከሆነ አንድም ቦታ ብቻ ለይተን ስብ ማቃጠል ባንችልም ሙሉ ለሙሉ ሰውነታችን አካባቢ የሚገኘውን ፋት ስናቃጠል ግን ፊታችን አካባቢ የሚገኘውም ስብ አብሮት ይቃጠላል። ከዚህ በፊት በሌላ ቪዲዮ ላይ እንዳወራ ነው ለመክሳት ወይም ደግሞ ስብ ለማቃጠል ካሎሪ ዴፊሲት ላይ መሆን አለብን ብለናል። ያ ማለት ምንድነው? የምንመገበውና የምናስወጣው የተመጣጠነ ወይም ደግሞ አንዱ ማነስ አለበት። ማለት ሰውነታችን የሚያስፈልገው 2500 ካሎሪ ከሆነ እኛ መመገብ ያለብን 1000 ወይም ደግሞ 2000 ካሎሪ ነው ማለት ነው። እዛ ስቴት ላይ ወይም ደግሞ ኮንዲሽን ላይ ከሆነም በኋላ ነው ስብ ማቃጠል የምንችለው። ያንን ስናደርግ ከሌላ ሰውነታችን ቀድሞ ፊታችን ላይ የሚገኙ ስቦች መቃጠል ይጀምራሉ። ያም የሚሆንበት ምክንያት ፊታችን አካባቢ የሚገኙ ስቦች ሜታቦሊካሊ አክቲቭ ነው የሚባሉት። ወዲያውኑ ስፖርት መስራት እንጀምርና ምግባችንን ማስተካከል ስንጀምር ወዲያውኑ ነው ስቡ ተቃጥሎ ወደ ጡንቻዎችና ወደ ሌላ ነገሮች መቀየር የሚጀምረው። ጆላይን የምንለው ነገር አጥንትም ጭምር ነው። ካጎኑ ደግሞ የሚከቡት ጡንቻዎች አሉት። እነዚህ ጡንቻዎች ስንመገብ፣ ስናኝክና ስናወራ በደንብ ይሰራሉ። እነዚህ ጡንቻዎች ደግሞ በደንብ ሰሩ ማለት ከሌሎች ጡንቻዎች ጋር አንድ አይነት ስለሆኑ ማደግና መጎልበት ይጀምራሉ ማለት ነው። ያኔ ነው ጆላይናችን እየጠነከረና ሞር እየታየ የሚመጣው ማለት ነው። ማኘክን የሚያለማመዱ ብዙ ኤክሰርሳይሶች አሉ። ማስቲካ ማኘክ አለ፣ ወይም ደግሞ ለራሱ ለጆላይን ተብሎ የተዘጋጀ የሆነች ስፖንጅ የምትመስል ነገር አለች። እነዚህ ነገሮችን ማድረግ ጆላይናችን እንዲጠረኩኑና እንዲጎለብቱ ያደርጋሉ። ነገር ግን ሁሌም ቢሆን በጥንቃቄ መሆን አለበት።
እነዚህን ልክ ባልሆነ መንገድ ደጋግሞ ማድረግ በጣም መጥፎ ጉዳቶች አሉት። አንደኛው አጥንታችን በትንንሽም ቢሆን መሰባበር መጀመሩና ሌላው ደግሞ ልክ ያልሆነ ቅርጽ እንዲመጣ ማድረጉ ነው። ሌላው ብዙ ጊዜ ችላ የሚባልና መረሳት የሌለበት አንድ ነገር አለ። ያ ነገር ምንድነው? የምንተነፍስበት መንገድ የፊታችንን ቅርጽና የጆ ላይናችንን አቀማመጥ ይወስነዋል። ይህንን ነገር ሙሉ ለሙሉ መረዳት መቻል አለብን። በአፍንጫችን መተንፈስ እያለብን በአፋችን የምንተነፍስ ከሆነ ጆ ላይናችንም ሆነ የፊታችን ቅርጽ እየተበላሸ ይመጣል። ይሄ በቅርቡ ሳይንስ የደረሰበት ጥናት ነው። ብዙ ጊዜ ሳይንሱ ማውዝ ብሪዘርስ ብሎ የሚጠራቸው ሰዎች አሉ። እነዚህ ሰዎች አገጭ የሚባል ነገር የላቸውም ወይም ደግሞ ወደፊት ያዘነበሉ ይመስላሉ። ይሄ የሚፈጠርበት አንዱ ምክንያት በአፍንጫችን መተንፈስ እያለብን በአፋችን ስንተነፍስ ነው። ስንተኛም ሆነ ስንራመድ ወይም ደግሞ ብዙ ነገሮችን ስናረግ በአፋችን መተንፈስ ትተን በአፍንጫችን መተንፈስ መለማመድ መቻል አለብን። ያ ማለት በአፍ መተንፈስ ጉዳት አለው ወይም ደግሞ ፊታችን እያበላሸ ነው ማለት አይደለም። ነገር ግን በተደጋጋሚ ኖርማል ባልሆነ መንገድ ስንተነፍስ ነው እንደዚህ አይነት አስቀያሚ ወይም ደግሞ መጥፎ የሚባሉ ለውጦችን የምናመጣው። በተለይ ደግሞ አፋቸውን ክፍት አድርገው የሚተኙ ሰዎች ለዚህ ነገር ተጋላጭ ናቸው። በአፍንጫችን ስንተነፍስ ትክክለኛ የሆነ የፊት ስትራክቸር ወይም ደግሞ የጆ ላይን ስትራክቸር የምናገኝበት ምክንያት ለምንድን ነው? አፋችንን ዘግተን ምላሳችንን ወደ ታች አድርገነውና በአፍንጫችን ብቻ ስንተነፍስ ሙሉ ለሙሉ ፕሮፐር ወይም ደግሞ ቀጥ ያለ የሚባል ጆ ላይን እንዲኖረን ያደርጋል። ፊታችንም ስትራክቸር እንዲሆን እንዲመስል ያደርገዋል። ይህንን ነገር እያስተዋላችሁ ካደረጋችሁት ከፊታችሁ ጀምሮ እስከ ጆ ላይናችሁ ድረስ አሪፍ የሚባል ለውጥ በ2 ሳምንታት ውስጥ ልታዩ ትችላላችሁ። ሌላው እኛ ሀገር ብዙ ባይባልም በውጭው ዓለም ላይ ግን የሚዘወተር የሆነ ኤክሰርሳይስ አለ። በተለምዶ ሚዊንግ ተብሎ ይጠራል። ምናልባት ቲክቶክ ላይ ብዙ ሰዎች ሲሞክሩት አይታችሁት ሊሆን ይችላል። የሆነ ሰዓት ላይ እንደ ትሬንድ የነበረ ነገር ነበር። ሚዊንግ የምንለው ነገር ምንድን ነው? ምላሳችንን ከላንቃችን ጋር አጣብቀነው አፋችንን ዘግተን መቆየት መለማመድ ማለት ነው። ስናወራ ሊሆን ይችላል ወይም ደግሞ በማናወራበት ሰዓት ላይ እንደዛ አይነት ልምምዶችን መሞከር ማለት ነው። ይሄ ቅድም ከነገርኳችሁ ጋር አንድ ላይ አብሮ ይሄዳል። በአፋችሁ መተንፈስ አቁማችሁ አፋችሁን ዘግታችሁ ምላሳችሁን ከላንቃችሁ ጋር አንድ ላይ አድርጋችሁ መተንፈስ መቻል ማለት ነው። በአፍንጫችሁ መተንፈስ መለማመድ ማለት ነው። ሌላው ከዚህ ጋር ደግሞ የተሻለ ለውጥ ለማየት የተለያዩ ኤክሰርሳይሶችን መለማመድ ትችላላችሁ። ዩቱብ ላይ ብዙ አይነት ኤክሰርሳይሶች አሉ። እውነት ለመናገር እነዚህን ኤክሰርሳይሶች በመጠኑ ብታደርጓቸው ብለን እንመክራቸዋለን። ነገር ግን ፊታችሁ አካባቢ ትንሽ የሚባል ስብ ካለ በአፋችሁ የማትተነፍሱ ከሆነና ቅድም የነገርኳችሁ ሚዊንግ የሚባለውን ኤክሰርሳይዝ የምታዘወትሩ ከሆነ ከነዛ ዩቱብ ላይ ካያችሁ ኤክሰርሳይሶች ጋር አንድ ላይ አድርጋችሁ የተሻለ ለውጥ ልታዩ ትችላላችሁ። ነገር ግን እነዚህ ኤክሰርሳይሶችን ስታደርጉ በተመጠነ መንገድ መሆን አለበት። እመኑኝ፣ ከላይ ነገርኳችሁን ነገሮች አንድ ላይ አድርጋችሁ ካረጋችሁ በኋላ በወር ወይም ደግሞ በ3 ወር ለውጥ የማታዩበት ምንም ምክንያት የለም። ጆ ላይናችንን ስናስተካክል መስሉ ብቻ ሳይሆን አብሮት የሚመጡት ጥቅሞችና ደስ የሚሉ ነገሮች አሉት። ከነዛ ውስጥ አንዱ ምንድን ነው? አብሮት የራስ መተማመንና የወንዳ ወንድነት አይነት እይታ አብሮት ይመጣል። እስኪ ጆ ላይን ያላቸውን ሰዎች ልብ ብላችሁ ተመልከቱ። የሚያምር ጆ ላይን ያላቸው ሰዎች ስታያቸው ወንዳ ወንድ ወይም ደግሞ ማስኩሊን ይመስላሉ። በራሳቸው በጣም የሚተማመኑ ይመስላሉ። ያ ነገር የመጣው ጆ ላይናቸው፣ ሰውነታቸውና ያላቸው ራሳቸውን የሚይዙበት መንገድ አንድ ላይ ተደማምሮ ነው። እናንተም የዛን አይነት እይታ አመጣችሁ ማለት ከሴቶችም ሆነ ከወንዶች የተሻለ ሪስፔክት ታገኛላችሁ። ድሮ ሴቶች የማይሰጧችሁን አይነት ትኩረት አሁን ማግኘት ትችላላችሁ። ወንዶች ወይም ደግሞ በአካባቢያችሁ ያሉ ሰዎችም ድሮ የማያከብሯችሁ ከሆነ ይህንን አይነት እይታ ስታመጡ ያከብሯችኋል። የተሻለ ሰው ትመስላላችሁ። ይህንን ማድረግ ከፈለጋችሁ ከላይ ነገርናችሁን ነገሮች አንድ ላይ ደጋግማችሁና ደማምራችሁ በመስማት ወይም ደግሞ በማድረግ ማሳካት ትችላላችሁ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። የቻናላችን ቤተሰብ ለመሆን የሰብስክራይብ፣ የላይክ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁን። መልካም ጊዜ